ሰላም ጤና ይስጥልን። ይህ ቀይ ቡቃያ ክፍል 20 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረጋችሁን እርግጠኛ መሆን አትርሱ። መልካም ቆይታ ይሁንላችሁ። ባለጠጋዋ ሚስት ዲጄ ከልቧ የምትወደው ሰው ከእሷ ጋር ምንም አይነት ግንኙነት እንዲኖረው ባለመፈለጉ ምክንያት የተሰማትን ጥልቅ ሐዘን ለመቋቋም ትጥራለች። ዘግይቶም በነበረው አንድ ምሽት በራሷ ቅዠት ውስጥ መኖሯን ለማወቅ ከዛም ቅዠት ለመንቃት ስትወስን በጣም የምትሳሳለትን ነጭ የሰርግ ልብስ ይዛ በድብቅ ወደ አትክልት ስፍራው ትገባለች። በከፍተኛ የልብ ስብራት ውስጥ ሆና በገዛ እጆቿ ጉድጓድ በመቆፈር ልክ እንደማይሳካ ህልሟ ሁሉ የሰርግ ልብሷንም በአፈር ትቀብረዋለች። ይሁን እንጂ ይህ ሁሉ ስታደርግ ኤልካን ከበስተጀርባዋ ቆሞ ይመለከታት እንደነበረ አላስተዋለችም ነበር። በዚህም ምሽት ቀደም ብሎ ዲጄ በዝምታ ወደ ኤልካን ክፍል ገብታ የመኝታ ቤት ክፍሉን ቁልፍ ከተራስ ስር ወሰደች። እንደ እውነቱ ከሆነ ግን ኤልካን በወቅቱ አልተኛም ነበር። የዲጄ ጭንቀት እረፍት ስለነሳው የተኛ በመምሰል ሁኔታዋን ይከታተል ነበር። በኋላም ኤልካን እሷ ወዳለችበት በመሄድ ከጎኗ ተንበረከከ። በለሰለሰ ድምፅም እንዲህ አላት፣ አንድ ቀን በሙሉ ልቡ የሚወድሽን ሰው ታገቢያለሽ፣ ያ ቀን ሲመጣ በማለት በልበ ሙሉነት በፍቅር የተሞላ ተስፋ ሰጣት። ዲጄ ሙሉ በሙሉ ትረሳኛለህ አይደል በማለት በእንባ የታጀበ የስንብት ንግግር ታደርጋለች። በልቦ ለዘላለም የሚኖርና ልታወጣው የማትችለው ብቸኛ ሰው እሱ መሆኑን ባታውቅም በከፍተኛ ሐዘን ውስጥ ሆና ታለቅሳለች። በማግስቱ ጠዋት የቤት ሰራተኛዋ ከእንቅልፏ ቀስቅሳ ኤልካን የገዛላትን አዲስ ስማርት ስልክ ትሰጣታለች። ሆኖም ዲጄ በደረሰባት ስሜታዊ ጉዳትና በነበራት እልህ ምክንያት ስጦታውን ለመቀበል ፈቃደኛ አልሆነችም። በዚህም የቤት ሰራተኛዋ ሌላ አማራጭ አጥታ ግራ በመጋባት ውስጥ ሆና ስልኩን ጠረጴዛ ላይ አስቀመጠችው። ብዙም ሳይቆይ ሰሊን ዲጄን ለመጠየቅ ወደ መኖሪያ ቤቱ ትመጣለች። ሰሊን ዲጄን ስታያት ዲጄ ምንም እንኳን በውጫዊ ገጽታዋ ጠንካራ ለመምሰል ብትሞክርም በውስጧ ግን በሐዘን እየተሰቃየች እንደሆነ ተረዳች። በዚህም ምክንያት ሰሊን ዲጄ ስራዋን አቁማ ከእሷ ጋር እንድትቀመጥና እንዲነጋገሩ ትገፋፋታለች። በንግግራቸው መሃል ሰሊን ለዲጄ ቀጥተኛ ጥያቄ ታቀርብላታለች። ይህም በኤልካን ፍቅር ወድቀሻል የሚል ነበር። በዚህም ጥያቄ ያልተጠበቀ ድንጋጤ የደረሰባት ዲጄ ስሜቷ እስከዚህ ድረስ በግልጽ ያስታውቅ እንደነበረ በመጠየቅ ትደነግጣለች። በመጨረሻም ሰሊን ለዲጄ ምንም እንዳትፈራ በመንገር ታጽናናታለች። ሰሊን ከጋብቻው ፎቶ ላይ ዲጄ ካላት የአይኖቿ እይታና የፊት ገጽታ በጥልቀት የምትወደውን ሰው እንዳገባች መረዳት እንደቻለች ትነግራታለች። ሆኖም ግን ዲጄ እነዚያ ስሜቶች ያለፈ ታሪክ መሆናቸውን በመራራ ቅሬታ መለሰችላት። እሷና ኤልካን ፈጽሞ ሊገናኙ በማይችሉ የተለያዩ ዓለማት ውስጥ እንደሚኖሩ አሁን መረዳት መቻሏን ትገልጽላታለች። ሰሊን ግን በዚህ አልተስማማች። ምክንያቱም እሷ ከብዙ ጊዜያት በፊት ተመሳሳይ የሆነ የልብ ስብራት አስተናግዳለች። ሰሊን በአንድ ወቅት ከእሷ የኑሮ ደረጃና የቤተሰቡ አስተዳደግ ጋር ፈጽሞ የማይመጣጠን ሰው ትወድ ነበር። ይህም ሰው መጥፋቱ ኤልካንን በዕድሜ ልክ ጸጸት ሲያሳድደው የኖረው ያው ግለሰብ ነበር። ኤልካን በዝምታ ተጠግቶ በአቅራቢያቸው በመቆየት ንግግራቸውን ያዳምጥ ነበር። ሰሊን በአንድ ወቅት የኑሮ ደረጃውና የቤተሰብ ታሪኩ ከእሷ ጋር ፈጽሞ የማይጣጣምን ሰው ትወድ ነበር። ይህ ሰው የኤልካን የቅርብ ጓደኛ የነበረው ሜሞት ሲሆን የእርሱ ሞት ለኤልካን የዕድሜ ልክ ጸጸት ሆኖበታል። በወቅቱ ሰሊን መጀመሪያ ምክር ለመጠየቅ ወደ ቡኪ ሄዳ የነበረ ቢሆንም ቡኪ ሁለቱን ለማቀራረብ ፋንታ ሰሊን በስሜቷ ብቻ እየተነዳች እንደሆነ አሳመነቻት። በተጨማሪም በመካከላቸው ያለው ሰፊ የማህበራዊ ደረጃ ልዩነት በመጨረሻም ሜሞትን እንደሚጎዳው ገለጸችላት። እነዚህ ቃላት ኤልካንን ሜሞት ከመሞቱ በፊት አብረውት ወደ ነበሩበት የመጨረሻ ቀን ትዝታ መለሱት። በዚያም ቀን ኤልካን ወደ ውጭ ሀገር ለመሄድ እየተዘጋጀ ሳለ የቅርብ ጓደኛውን ለመፈለግ ወደ ግቢው ይመጣል። ኤልካን ለሜሞት ሊሰናበተው ያልመጣበትን ምክንያት ለማወቅ ቢጠይቀውም ሆኖም ሜሞት በምላሹ የሰጠው ቀዝቃዛና ደረቅ የሆነ መልካም ጉዞ የሚል የምኞት ቃል ብቻ ነበር። ኤልካን ለሜሞት ስለ ሰሊንና ቡኪ የነገረውን እውነተኛ ግንኙነት በመግለጽ ቡኪ ልትረዳቸው ቃል እንደገባችለት ነገረው። ይሁን እንጂ ሜሞት የራሱን ቦታና ገደብ እንደሚያውቅ በመናገር መለሰለት። በጓደኛው ላይ ጥልቅ የሆነ የስሜት መረበሽ መኖሩን የተረዳው ኤልካን ነገሮችን በንግግር ለመፍታት ለማረጋጋት ቢሞክርም ሜሞት ግን ኤልካንን ጓደኝነታችን ሰልችቶሃል በማለት ከሰሰው። በዚያም ንግግር ኤልካን በድንጋጤና በሐዘን ውስጥ ሆኖ ኤልካን ሜሞት የሚናገረው ነገር የማይረባ ንግግር እንደሆነ በመግለጽ ይቆጣዋል። ምንም እንኳን ከልጅነታቸው ጀምሮ ሁሉንም ነገር አብረው ያሳለፉ
እንደ ስጋ ወንድማማቾች የሚቀራረቡ ቢሆንም ሜሞት ግን ኤልካን የሰዎችን አድናቆትና ሙገሳ ብቻ የሚፈልግ ሰው እንደሆነ በመግለጽ በጭካኔ ይወቅሷል። ሜሞት አክሎም ኤልካን ከዚህ ቤተሰብ አባላት ዘንድ እንደ ልዩ ሰው መታየት እንደሚወድ ይናገራል። በዚህ ንግግር እጅግ የተበሳጨው ኤልካን ሜሞት የፈለገውን ማሰብ እንደሚችልና የእሱ ፈሪነት ከኤልካን ጋር ምንም የሚያገናኘው ነገር እንደሌለ በመግለጽ ይመልስለታል። ሜሞት ለሰሊን ያለውን ፍቅር ለመግለጽ በሰዎች ዘንድ ሊደርስበት የሚችለውን ውርደትና ትችት ከመጠን በላይ ይፈራ ነበር። በዚህ ሁኔታ ላይ ያለ ኤልካን ሌሎች ሰዎች ስለሱ ምንም ቢሉ ግድ ሳይሰጠው ከሁሉ አስቀድሞ ለራሱ ዋጋ ሊሰጥና ራሱን ሊያከብር እንደሚገባ አጥብቆ መከረ። ይሁን እንጂ ይህ ምክር በመካከላቸው የተደረገው የመጨረሻ ንግግር ሆኖ ቀረ። ከጥቂት ጊዜ በኋላ ሜሞት ወደ ውትድርና ለመቀላቀል ሲል ቤቱን ጥሎ ወጣ። በመጨረሻም ስለ ሀገሩ ሲል ውድ ሕይወቱን ሰውቷል። ይህን አሳዛኝ ክስተት ከዚያን ጊዜ ጀምሮ በኤልካን ሕሊና ላይ ከባድ ሸክም ሆኖበት ቆይቷል። በዚህ ቅጽበት ሜሞት ለምን እነዚያን መራራ ቃላት ሊናገር እንደቻለ በመጨረሻም ገባ። ቡኪ ከእነሱ ግንኙነት ውስጥ ለመርዳት ፈቃደኛ አለመሆኗ ብቻ ሳይሆን ሆን ብላ በመካከላቸው በመግባት እርስ በርስ እንዲነጣጠሉ አድርጋቸው ነበረ። አሁን ያለውን የዲጄ እና የኤልካን አሰቃቂ እና አስቸጋሪ ሁኔታ መመልከት ለሰሊን ያለፈው የእሷና የሜሞትን ታሪክ ፍጹም ነጸብራቅ ሆኖ ታያል። በእሷ ስቃይ ልቧ የተነካው ዲጄ ሰሊንን ለማጽናናት ስትል ታቅፋታለች። በዚህ ጊዜ ኤልካን የሚሰማውን ጥልቅ ሐዘን ለመደበቅ እየሞከረ እንባውን በሚስጥር ጠረገ። ከዚያም ምንም ቃል ሳይናገር በዝምታ ተመለሰ። ማህበራዊ ደረጃ ሰዎችን ሕይወት ሊከፋፍልና መስመር ሊያበጅ ቢችልም እውነተኛ ፍቅር ግን ሰዎችን በዘር ወይም በማህበራዊ ሁኔታቸው በጭራሽ አይመዝንም በማለት ሰሊን ያላትን አስተያየት ለዲጄ ነገረቻት። በሌላ በኩል ዲጄ ዛሬ እጅግ በጣም ብዙ ከሆኑ ጋዜጠኞች ጋር የምታደርገው መግለጫ ስላላት ይህንን የተረዳችው ሰሊን ዲጄ በዚህ ትልቅ መድረክ እንድትዘጋጅ ለመርዳት ሙሉ በሙሉ ወሰነች። ለዚህም እንዲረዳት የራሷን መዋቢያዎችና ልብሶች ይዛ ወደ መኖሪያ ቤቱ መጣች። ይህ በእንዲህ እንዳለ ኤልካን በክብር ዝግጅቱ አዳራሽ ውስጥ ለዕለቱ ሁነቶች ራሱን እያዘጋጀ ነበር። በዋናው አዳራሽ ውስጥ ከቡኪ አጠገብ ተቀምጦ የነበረው ሲሆን ምሽቱ ሲቃረብም የዝግጅቱ ድባብ ይበልጥ እየደመቀ መጣ። እነሱ ይፋዊ በሆነ መንገድ እጮኝነታቸውን ለጋዜጠኞች እንደሚያስተዋውቁ ገለጹ። በዚህም መሃል ቡኪ ዲጄ በመካከላቸው ፍጹም ቦታዋ ያልሆነችና መገኘት የሌለባት ሴት እንደምትመስል በንቀት ተናገረች። ሆኖም ግን እሷን ይዘዋት ከመቅረብ ውጪ ሌላ ምርጫ አልነበራቸውም። እሷም ጨክና በመቀጠል ዲጄ ይበልጥ ምስኪንና ደሃ ሆና በታየች ቁጥር ለእነሱ ህዝባዊ ገጽታ ይበልጥ ጠቃሚና ጥሩ እንደሚሆን ተናገረች። የቡኪ ይህ ጭካኔ የተሞላበት ተንኮልና ሴራ ሰሊን ቀደም ብሎ የገለጠችውን እውነታ በሙሉ ኤልካን እንዲያስታውስ አደረገው። ነገሩ ይበልጥ እያሰበበት በሄደ ቁጥር ቁጣው ይበልጥ እየጨመረ መጣ። ቡኪ የእሱን ያልተለመደ የስሜት መለዋወጥና መኮሳተር አስተውላ አንድ የተፈጠረ ችግር እንዳለ ጠየቀችው። እሱ ግን በህዝቡ በተሰበሰበበት ቦታ ላይ በመሆኑ ምንም ማድረግ እንደማይችል ስለተሰማው በሐሳብ ተቆልፎ ቀረ። ኤልካን በጋዜጠኞች ፊት ከቡኪ ጋር የጠበቀ ፍቅር እንዳላቸው አስመስሎ ለመታየትና አብረው ፎቶ እንዲነሱ ተገዶ ነበር። ነገር ግን የፎቶ መነሳቱ ፕሮግራም እንደተጠናቀቀ እውነቱን ለማጥራትና እሷንም ለመጠየቅ ወደ አንድ የግል ክፍል ይዟት ገባ። ቡኪ በሁኔታው ግራ ተጋብታና ለምን ይህን ያህል እንደተቆጣ ስትጠይቀው እሱ ግን ለእያንዳንዱ ጥያቄ እውነተኛ ምላሽ እንድትሰጠው አስጠነቀቃት። እሷም በመስማማት ራሷን ነቀነቀች። በመጨረሻም ቀደም ሲል ቃል በገባችለት መሰረት ሜሞት እሷን ይወዳት እንደነበረ ለሰሊን ነግራት እንደሆነ በጥብቅ ጠየቃት። እሷ ያንን ቃል ኪዳን ፈጽሞ እንዳልጠበቀችው በግልጽ እየታየ የነበረ ቢሆንም ያለምንም ማፍረት በመዋሸት እውነታውን ለሰሊን እንደነገረቻት ትናገራለች። በእሷ ተከታታይ ማታለል ክፉኛ የተቆጣው ኤልካን ውሸቷን አጋለጣት። በዚህ ጊዜ ከባድ ጭንቀት ውስጥ የገባችው ቡኪ በመጨረሻ ሁሉንም ነገር በራሷ ጊዜ ለመናዘዝ አቅዳ እንደነበረ ደጋግማ ተከራከረችው። ይሁን እንጂ ኤልካን እንዲህ ያለውን ከባድ የጥፋተኝነት ስሜት በህሊናዋ ላይ እየከበዳት እንዴት በሰላም መኖር እንደምትችል ጠየቃት። አሁን ላይ ሁሉም ነገር ለእሱ ግልጽ ሆኖለታል። በስቃይና በውሸት ማዕበል ውስጥ የሰመጠችው ቡኪ በገዛ ጥፍሮቿ ቆዳዋን እስከ መቧጨር የደረሰችው ለዚህ እንደነበረ በመጨረሻ ተረዳ። ቡኪ ጥፋቷን ለማስረዳት በከፍተኛ ሁኔታ እየተጨነቀችና እያለቀሰች ቢሆንም ኤልካን ግን እሷን ለአፍታ እንኳን ማየት ስለሰለቸውና
ስላልፈለገ በከፍተኛ ቁጣና ንዴት ክፍሉን ጥሎ ወጣ። እሷም እሱን ለማስቆምና ነገሮችን ለማብራራት እየተጣደፈች ተከተለችው። በሌላ በኩል ደግሞ በተመሳሳይ ሰዓት ሰሊን የዲጄን ሜካፕ እና የፀጉር ስታይል ሰርታ በመጨረሻ ሁለቱም በአንድነት ሳሎን ክፍል ውስጥ ያሉትን ጋዜጠኞች ለመጋፈጥ ወደ ላይኛው ፎቅ አመሩ። በዚህ ሁኔታ ላይ እያሉ ኤልካን በንዴት ከክፍሉ ወጥቶ ሲራመድ በድንገት ከፊት ለፊቱ ባየው ነገር ደንግጦ ባለበት ቆመ። ባየው እጅግ ማራኪ ትዕይንት ሙሉ በሙሉ ልቡ ተማረከ። በጥንቃቄም በተደረገ ሜካፕ እና በተስተካከለ ቁመና ተለውጣ ዲጄ ልብን በሚሰውር መልኩ ውብ ሆና ታየችው። ቀደም ሲል ከነበረችበት ዝምተኛና ደካማ ሴት ልጅ ፈጽሞ የተለየች ሰው ትመስል ነበር። ልክ ወደ ምድር እንደወረደች የሰማይ መልአክ ሆና ነበር የታየችው። እስካሁን ድረስ ከቆያችሁ ስራዬን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ በማድረግ አበረታቱ። ቀጣይ ክፍል እንዲደርሳችሁ የምትፈልጉ ከሆነ በኮሜንት ላይ ቀጣይ ብላችሁ ብትጽፉ ቀጣዩን ክፍል አዘጋጅቼ ይዤላችሁ እመጣለሁ። መልካም ምሽት ይሁንላችሁ።